ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ፣ እንግዲህ ከአብዛኞቻችሁ ይሄ ቪዲዮ የምታዩት ከቴሌግራም ቻናላችን ላይ የመጣችሁ ሰዎች ናቸው። እንግዲህ እዛ ላይ ቴሌግራም ቻናል ላይ እንዳልኳችሁ ከሆነ በዚህ የዩቲዩብ ቻናል ላይ ግራፊክስ ዲዛይን በስልክ እንዴት እንደምንሰራ የማሳያችሁ ይሆናል። አፑን እንግዲህ ከፕሌይ ስቶር ማውረድ ትችላላችሁ። ፒክስላብ ይባላል። ፒክስላብ በጣም በብዙ አይነት ሰዎች ዴቨሎፕ የተደረገ አፕ አለው። ለምሳሌ እኔ የምጠቀመው ፒክስላብ ጎልድ ፕሪሚየም የሚለው ነው እንጂ ለምሳሌ ይሄ ነው። ይሄ እኔ የምጠቀመው ከኖርማሉ ፒክስላብ ምንም የሚለየው የለም። እንደምታዩት እንግዲህ አብዛኛው ፊቸሮች ኖርማሉ ፒክስላብ ላይ ያሉት ናቸው። ምንም የሚለየው ነገር የለም። ስለዚህ በዛ ትክክለኛውን ፒክስላብ ከፕሌይ ስቶር አውርዳችሁ መጠቀም ትችላላችሁ። እንግዲህ ዛሬ እንደ መግቢያ ማሳያችሁ ነገር የሚሆነው በዚህ ፒክስላብ ላይ ምን አይነት ቱሎች እንዳሉ የማስተዋወቃችሁ ነው። እንግዲህ በመጀመሪያ የምናገኘው ፒክስላብ ላይ እዚህ ጋር እንደምታዩት ማይ ፕሮጀክት የሚል አለ። ማይ ፕሮጀክት የሚጠቅመው እንግዲህ ማይ ፕሮጀክት የሚለውን በምነኩበት ጊዜ እስከዛሬ የሰራኋቸውን ፕሮጀክቶች በፒኤልፒ ፋይል የሚያስቀምጥልኝ ይሆናል። ስለዚህ እዚህ ላይ የተቀመጡትን ፋይሎች ሌላ ጊዜ በፈልጋቸው ኤዲት አድርጌ መጠቀም እችላለሁ ማለት ነው። ማይ ፕሮጀክት ነው። እነዚህ ደግሞ እንደምታዩት ራሱ ኤዲት አድርጎ የሰጠን ነው። ስለዚህ ለምሳሌ አሁን ይሄን ወደ ራሴ ልቀይረው ብል ይኸው እዚህ ጋር እንደምታዩት አንድ ጊዜ ክሊክ አድርገውና እያንቀሳቀስኩኝ ኤዲት አድርጌ ለራሴ መጠቀም እችላለሁ። የተለያዩ አሉ፣ እነዛን በማድረግ መጠቀም እንችላለን ማለት ነው። እንግዲህ መጀመሪያ ላይ ያገኘነው ማይ ፕሮጀክት ይሄን ይመስላል። በመቀጠል የምናየው ደግሞ እዚህ ጋር የፕላስ ምልክት አለች። እዚህ ጋር በደቂቃው ላሳያችሁ። የፕላስ ምልክቱን በምንነካበት ጊዜ ቴክስት ይላል፣ ከረንት ዳይት፣ ስቲከር፣ ሼፕ ፍሮም ጋላሪ ድሮ የሚላል። ለምሳሌ ቴክስት በሚለው በምንነካበት ሰዓት እዚህ ጋር ኒው ቴክስት የሚል ያመጣል። ስለዚህ ኒው ቴክስት ደግሞ ጥቅሙ ምንድነው? ቴክስቶችን አድ ለማድረግ እንጠቀማለን። በመቀጠል ከረንት ዴት፣ ለምሳሌ ከረንት ዴት የሚለውን በምንነካበት ሰዓት ደግሞ የቀኑን ወሩንና ዓመተ ምህረቱን ያስቀምጥልናል ማለት ነው የምንፈልገው ስራ ላይ። በመቀጠል ስቲከር የሚለውን በምነካበት ሰዓት እንግዲህ በጣም ብዙ አይነት ስቲከሮች አሉት፣ ኢሞጂዎች አሉት እንደምታዩት። ለምሳሌ ከስቲከሮች ውስጥ አንድ ገል አሳያችሁ። ይሄ በጣም የአፕሊኬሽን አይኮኖች ምናምን አሉት። እንግዲህ ፌስቡክ አለ ምናምን የተለያዩ ነገሮች አሉ። ሼፕ ውስጥ በምንገባበት ጊዜ ደግሞ በጣም የተለያዩ አይነት ሼፖች አሉ። ሬክታንግል፣ ሰርክል ምናምኖች አሉ። እነዛን እንደዚህ እየተጠቀምን ምንጠቀምበት ነው ማለት ነው። በመቀጠል ደግሞ ፍሮም ጋላሪ በሚል በምንነካበት ሰዓት ላይ ከጋላሪ ላይ የፈለግነውን ኢሜጅ አድ ለማድረግ እንጠቀምበታለን። አሁን ከጋላሪ ላይ የፈለግነውን ኢሜጅ አድ አደረግን። በመቀጠል ድሮ የሚለው ላይ ደግሞ እንደዚህ የተለያዩ ነገሮችን ድሮ አድርገን ለመሳል ወይም ሰርክል አድርገን ለማስቀመጥ ይሄው እንደምትጠቀሙት መጠቀም ትችላላችሁ። እንግዲህ በዚህ ቻናል ላይ እንግዲህ ላስተምራችሁ የፈለኩት በዚህ አፕሊኬሽን በጣም ገራሚ ሆኑ ተምኔሎችን፣ ፖስተሮችን መስራት ትችላላችሁ። ለምሳሌ አሁን ደግሞ እንዴት በዚህ ስልክ እንደዚህ አይነት ነገሮችን መስራት እንችላለን ካላችሁ፣ ለምሳሌ እኔ ከሰራኋቸው እስከ ፕሮጀክት ውስጥ በዚህ አፕሊኬሽን ላሳያችሁ። እንግዲህ ይሄን ተምኔል በዚህ ስልክ በፒክስላብ አፕሊኬሽን የሰራሁት ሰርቲፊኬቱንም እንደምታዩት ሰርቲፊኬትም ሰርቻለሁኝ። እኔ ለማስተምራቸው ልጆች ሰርቲፊኬት እሰጣለሁ ማለት ነው። ቪዲዮን ተምራችሁ ምናምን እንደምታዩት በቃ በጣም የተለያየ ተምኔሎችን እሰራበታለሁ። ጥርት ያለ በጣም ይኸው ተምኔሎችን እንዳለ የምሰራው በምንድነው? በዚህ አፕሊኬሽን ነው ማለት ነው። ይኸው እንዳለ ሜኑ የምግብ ሜኑ ራሱ ስሰራው እንዴት አድርጌ እንደሰራውና በእንደዚህ ያርጋችሁ መስራት ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል። ፓርት 1 ይሄን ያለው ይሄ ፓርት 1 ሳይሆን ለም እንደ መግቢያ ነው። ፓርት 1 ፓርት 2 እያልን የምንቀጥል ይሆናል። ተማሩ። ከተማራችሁ በኋላ ሰርቲፊኬት ሰጣችኋለሁ። በዛ መሰረት ስራም ለማግኘት ይረዳችኋል።